ዛሬ አብረን የምናየው መዝሙረ ዳዊት ምዕራፍ 46 ላይ ያለው ክፍል ነው የምንመለከተው። የመልእክቴ ርዕስ ደግሞ እረፉ ይሰኛል። ቃሉ አሻሚ ነው። እረፉ ምን አይነት እረፉ እንደሆነ እንግዲህ ወደፊት እናየዋለን። ይህንን ክፍሉን ስናነብ ግን የመልእክቴ ርዕስ እረፉ ይሰኛል። መዝሙረ ዳዊት መጽሐፍ ዳዊት ብቻ የጻፈው መጽሐፍ አይደለም። እንደምታውቁት መዝሙረ ዳዊትን የጻፉት ከ5 አካላት በላይ መዝሙረ ዳዊትን እንደጻፉ ይነገራል። ያንን ደግሞ ብዙ መልፋት ሳይጠበቅባችሁ የምታነቡትን ክፍል ርዕስ ስትመለከቱ ርዕሱ ላይ የእንትና መዝሙር፣ የከሌ መዝሙር እያለ ይናገራል እና ዳዊት ብቻ አይደለም የመዝሙረ ዳዊት ጸሐፊ። መዝሙረ ዳዊት ውስጥ ያለውን ዝማሬዎች የጻፈው ዳዊት ብቻ እንዳልሆነ በዛ መረዳት እንችላለን። በዚህ መሰረት መዝሙር 46ን ስናይ የቆሬ ልጆች መዝሙር ነው የሚለው ርዕሱ። ስለዚህ የዚህ መዝሙር ጸሐፊ በተለይ መዝሙር 46ን የጻፈው አካል የቆሬ ልጆች ዝማሬ እንደሆነ ማወቅ እንችላለን። ያው ከርዕሱ እንደምንረዳው መዝሙር 46 እዚህ ጋር ብቻ ሳይሆን ሌላ ቦታዎች ላይ የቆሬ ልጆች መዝሙር ይላል። ብዙ ቦታ ለምንድን ነው መጽሐፍ ቅዱስ የቆሬ ልጆች መዝሙር ብሎ እያለ ኮሚኒኬት የሚያደርገው? ዝማሬያቸውን ሲጽፍ ለምንድን ነው የቆሬ ልጆች መዝሙር እያለ የሚጽፈው ብዬ ጠይቅ ነበረ እና በአባታቸው ስም ነው የጠራቸው። ቆሬ የሚባል ሰው ነበረ እና መጽሐፍ ቅዱስ ኮሚኒኬት እያደረገን ያለው እነዚህን ሰዎች በአባታቸው ስም ነው። ባጭሩ የቆሬ ልጆች የሰፈር ስም አይደለም። እኔና እናንተ የምናውቀው ቆሬ ምናልባት አዲስ አበባ ላይ ቆሬ የሚባል ሰፈር እንዳለ እናውቃለን። ስለዚህ የሰፈር ስም አይደለም፣ የሰው ስም ነው ቆሬ እና የእነዚህ ሰዎች ዝማሬ በተለይ 46ን እናያለን። የቆሬ ልጆች ዝማሬ ነው። በአባታቸው ስም የሚጠሩት ሁላችንም በአባት ስም እንደምንጠራው አይነት ማለት ነው። እዚህ ሀገር ነው ላስት ኔም ያለው ኦፍኮርስ፣ ግን በአባት ስማቸው ነው እየተጠሩ ያሉት። ልክ ነው፣ በአባታቸው ስም ነው እየተጠሩ ያሉት። ግን ትንሽ ስለ አባታቸው ማንነት እንረዳና ወደ ክፍሉ እንመጣለን። ይሄ ቆሬ የተባለው ሰው ስለዚህ ስለ አባታቸው ስለ ማንነት ስናጠና ከእስራኤል ወገን ከእስራኤል ልጆች ከሌዊ ወገን የሆነ ሰው ነው። እንደምታውቁት ሌዊ ለክህንነት አገልግሎት የተለየ ከ12ቱ ነገዶች አንዱ ሌዊ ነው እና ይሄ ቆሬ የሚባል ሰው ከሌዊ ወገን ነበረ። የሌዊ ወገን ሰው ነው እና ምን ይገርማል ታዲያ የሌዊ ወገን ሰው መሆኑ። እንግዲህ ስራው የተለየ ነው። የክህንነት አገልግሎት ዘር ውስጥ ያለ ሰው ነው ቆሬ እና ምንድን ነው ታዲያ የሚገርመው የሚል ጥያቄን ያስነሳል እና መጽሐፍ ቅዱስ ግን ቆሬን ኮሚኒኬት የሚያደርገው በተለይ ስለ ማንነቱ ስናጠና በጣም የሚገርም ሀሳብ ነው የሚያወራው። ይሄ ቆሬ የሚባል ሰው በአሮንና በሙሴ አገልግሎትና ስልጣን ላይ ከባድ ተቃዋሚ የነበረ ሰው ነው። የሙሴንና የአሮንን እግዚአብሔር የሰጣቸውን ኃላፊነትና የመሪነትን አገልግሎት የማይቀበል ሰው ነበረ ይሄ ቆሬ የሚባለው ሰው እና ካለመቀበልም የተነሳ አመፅን በእነሱ ላይ የሚያስነሳ ሰው ነበረ። በጣም ብዙ ጊዜ አመፅን በእነዚህ ሰዎች ላይ ጭራሽ የሙሴን አገልግሎት አለመቀበል ሳያንሰው እነሱ ላይ አመፅን የሚያስነሳ አይነት ሰው ነበረ እና ደስ የማይል እንቅስቃሴ
ከጀርባቸው የሚያደርግ ሰው ነበረ ቆሬ። ከዚህ የተነሳ የእግዚአብሔር ቁጣ በቆሬ ላይ እንደመጣ እናያለን እና እግዚአብሔር ደስ አላለው ቆሬ በሚሰራው ስራ። የነ ሙሴን አገልግሎት አለመቀበል በራሱ ይቻላል፣ ግን ደግሞ የእነሱ ተቃዋሚ ሆኖ እግዚአብሔር የሾማቸውን እነዚህ ሰዎች በእነሱ ላይ መነሳትና ተቃውሞን ማስነሳት እግዚአብሔርን አላስደሰተው። የእነሱን ከእግዚአብሔር የተቀበሉትን ጥሪ አለመቀበሉ ሳያንስ ተቃዋሚ ማስነሳቱ እግዚአብሔርን ስላስቆጣው እንዴት አይነት አመፀኛ ሰው እንደሆነ ክፍሉ ይናገራል። ከዚህ የተነሳ እግዚአብሔር ከመቆጣቱ የተነሳ አሟሟቱ ራሱ እንደ ሰው አይደለም የሞተው። በጣም ነው የሚገርመው። ዘኍልቍ ላይ ያለ ሀሳብ ነው ማውራላችሁ። ዘኍልቍ ምዕራፍ 26 ቁጥር 11 ስለ እነዚህ ስለ መዝሙር 46 ላይ ያለውን ዝማሬ ስለ ጻፉት ሰዎች ስታስቡ የቆሬ ልጆች ተብሎ የተጠቀሱት ዘኍልቍ 26 ላይ ያለውን ሰውዬ ታሪክ እያወራው ነው ያለሁት እና የእግዚአብሔር ቁጣ በዚህ ሰውዬ ላይ ከመውረድ የተነሳ እንደ ሰው አይደለም የሞተው። ዘኍልቍ 26 ላይ በተለይ ቁጥር 11 ላይ ሄዳችሁ ብትመለከቱ ምድር ተከፍታ ዋጠችው ነው የሚለው። በጣም ያስፈራል። እንደ ሰው አልሞትም፣ እንደ ሰው አልተቀበረም፣ ሰው አላለቀሰለትም። ነገር ግን ምድር ተከፍላ ነው የዋጠችው። በዚህ ልክ ነበር የእግዚአብሔር ቁጣ በሱ ላይ የወረደው። ታዲያ እንደዚህ ሆኖ የሞተን ሰው የእግዚአብሔር ቁጣ በላዩ ላይ የወረደበትን ሰው እንዴት ስሙ መጠሪያ ሆኖ እንዲቀጥል እግዚአብሔር ፈለገ ብለን ስናስብ መዝሙር ላይ ያሉትን ጽሑፎች የተዘመሩትን የእርሱ ልጆች ዝማሬዎች ስናይ የቆሬ ልጆች ዝማሬ ይላል። ስለ ቆሬ ደግሞ የምናውቀው እውቀት ትንሽ የሚያስፈራ የሚያስደነግጥ ነው። እግዚአብሔር የቀሰፈው፣ እግዚአብሔር የተቆጣው፣ እግዚአብሔር ደስ ያልተሰኘበት ሰው ሆኖ ሳለ ልጆቹ ደግሞ በዝማሬያቸው እንዴት የሚልን ጥያቄ ይፈጥራል እና በዚህ ውስጥ አንድ ነገር ብቻ ነው ልንረዳ የምንችለው፣ የእግዚአብሔርን ምሕረት። አባትየው እግዚአብሔር የሚያዝንበት እግዚአብሔር የተቆጣው አሟሟቱ እንደ ሰው ያልሆነ ሆኖ ሳለ ልጆቹ ጋር ይሄ ቁጣ አልተላለፈም። ይሄ እርግማን ወደ ልጆቹ አልሄደም። ይልቁንም እነዚህ ልጆች በቤተ መቅደሱ ውስጥ በድንኳኑ ውስጥ ነው የሚለው 3 ነገሮችን ስለ እነዚህ ሰዎች ያወራል። ስነነሱ ስናጠና አንደኛ በጣም የሚገርሙ የአምልኮ ሰዎች ነበሩ ይላል እና እስራኤልን ወደ አምልኮ ይዘው የሚገርሙ የአምልኮ ሰዎች፣ የሙዚቃ ቀናባሪዎች እና ዘማሪያን ይላቸዋል። አባታቸው ግን አመፀኛ የነበረ ነው። ስለዚህ የእግዚአብሔር ቁጣ በእነዚህ ሰዎች ይገለጥ ዘንድ በእነዚህ ሰዎች አባት ይገለጥ ዘንድ ሆነ። ዘኍልቍ 26:11 ላይ እንዳየ ነው። ነገር ግን ያ ቁጣ ወደ ልጆቹ አልቀጠለም። እግዚአብሔር ምሕረትን እንዲያሳይ ስለወደደ ከልጆቹ ጋር ያለው ኪዳን ሌላ ነበር። በአንድ የዘር ግንድ ውስጥ አባት በዚህ ልክ ሲቀጣ የእግዚአብሔር ምሕረት ግን ከልጆች ጋር ሲቀጥል እናያለን እና ልጆቹ በአባታቸው መንገድ አልሄዱም። እግዚአብሔርንም ይወዱ ነበር፣ ያመልኩ ነበር። እግዚአብሔርንም ለማምለክና ለመውደድ ራሳቸውን ያስገዙ ነበር። ስለዚህ እግዚአብሔር ምሕረቱ ለልጅ ልጅ መሆኑን ለማሳየት እነዚህ ልጆች በዘመሩት ዝማሬ ላይ ሁሉ ሲጠራ የቆሬ ልጆች ተብሎ ይጠራል። ስለ ቆሬ ስታዩ ግን ከባድ ነገር ነው የምታዩት። በዚህ ሁሉ ውስጥ ግን የእግዚአብሔርን ምሕረት እንዴት ትልቅ እንደሆነ ምንም አባታቸው አመፀኛ ቢሆን እንኳን ልጆቹ በአባታቸው መንገድ እንዳልሄዱ የእግዚአብሔር ምሕረት በእነሱ ሕይወት እንደተገለጠ ለብዙ እስራኤላውያን ልብ ማረፊያ እንዳደረጋቸው የእግዚአብሔርን ምሕረት እንድናይ ይህ ተጻፈልን። ስለዚህ በጣም የሚያስቀው በቃ
የአባት ስም ቆሬ ነው። ስሙን ደግሞ እስራኤላውያን በደንብ ያውቃሉ ታሪካቸው። ስለዚህ ቆሬ ማን እንደሆነ ያውቃሉ። ስለዚህ ሲጠራ የቆሬ ልጅ ሲባል የዛ አመፀኛ ልጅ ነው የሚመጣው ወደ ሰው አይምሮ ሁሌ። ነገር ግን እነዚህ ሰዎች በቤተ መቅደሱ በአምልኮ እግዚአብሔር የለያቸው የተመረጡ ልጆች ነበሩ። ያውም የመዘምራን አለቃ ተብለው እስከ መሰየም ድረስ የደረሱ ቅዱሳን ነበሩ። የእግዚአብሔር ምሕረት መገለጫዎች ሆነው የቆሬ ልጆች እናያቸዋለን። እንግዲህ መዝሙር 46 ከእነርሱ አገልግሎቶች ውስጥ አንዱ ክፍል ነው እና እንደዚህ ይላል። ለአንብበው። ይህንን መዝሙር እነሱ ናቸው የጻፉት። መዝሙር ምዕራፍ 46 የቆሬ ልጆች። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውሆችም ጮኹ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርን ተንቀጠቀጠች። የሰራዊት ጌታ እግዚአብሔር ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ያደረገውን ተአምር እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። እንጸልይ። እግዚአብሔር ሆይ ስለ ቃል እናመሰግናለን። ጌታ ሆይ አንተ ታላቅ አምላክ ነህ። ክብር ለስምህ ይሁን። በቆሬ ልጆች ላይ ስለበዛው ምሕረት፣ ይህንን ምሕረት በእኛም ዘመን ስላደረግከው ስላበዛኸው ምሕረት፣ ቸርነት እግዚአብሔር ሆይ እናመሰግናለን። ክብር ይሁንልን። የቀድሞ ማንነታችንን ሳይሆን በክርስቶስ ኢየሱስ እግዚአብሔር በመስቀል ላይ ሥራ በሠራው ስለምታውቀን ማንነታችንን ስለቀየርክልን ዳግመኛ በፊት በቆሸሸ ማንነት ሳይሆን እግዚአብሔር በአዲስ አካል አዲስ አድርገህ ቀይረህ ስላገኘህን እግዚአብሔር ስለለወጥከን ለሌሎችም ደግሞ መጠሪያ የምሕረትህ መገለጫ አድርገህ ስላቆየህን ክብርን ላንተ እንሰጣለን። ክብር ይሆንልን። ቃልህን ደግሞ እንድታስተምረን እግዚአብሔር ሆይ በቃልህ ለእያንዳንዳችን እውነት እንዲበራልን እግዚአብሔር ሆይ በቃልህ ከወደቅንበት እንድታነሳን ካለንበት ሸለቆ ውስጥ እንድታወጣን እግዚአብሔር ሆይ ቃልህ እንዲበራልን የሞተውን ነገራችንን እንዲያስነሳ እግዚአብሔር ሆይ በሕይወታችን እንዲከብር በኢየሱስ ስም እንለምንሃለን። በዚህ ቦታ ላይ የሥጋና ደም መገለጥ ሳይሆን እግዚአብሔር ሆይ ያንተ ምሕረት ለቆሬ ልጆች እንደበዛ ለእኛ እንዲበዛ በኢየሱስ ስም እንጠይቃለን። ክብር ይሁንልህ እግዚአብሔር ሆይ እንወድሃለን፣ እናከብረሃለን። ስምህን ለዘላለም እንባርካለን። ክብር ይሁንልህ በጌታ በኢየሱስ ስም አሜን። የመልእክቴ ሀሳብ የሚገኘው ቁጥር 10 ላይ ያለው ክፍል ነው እና ላንብበው። እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። ስለዚህ
ይህንን እያለ ያለው ማን ነው? እግዚአብሔር። ምንድን ነው እያለ ያለው? እረፉ፣ እኔም አምላክ እንደሆንኩ እወቁ እያለ ነው። እንግዲህ የቆሬ ልጆች ይህንን ዝማሬ በሚጽፉበት ጊዜ በምን አይነት ሁኔታ ውስጥ ሆነው ነው ይህንን መዝሙር የጻፉት? አሁን የሰማነውን ዝማሬ ሲጽፉ እስራኤል በጣም በከባድ መናወጥ ውስጥ ነበረች። በጣም በከባድ የሚገርም ጊዜ ላይ ነበረች። በተለይ ሁለተኛ ነገሥት ምዕራፍ 18 ቁጥር 19 አካባቢ ላይ የነበረን ሁኔታ ሄዳችሁ ይሁት። በዛ ሁኔታ ላይ ያለች እስራኤል የተጻፈ መዝሙር ነው ተብሎ ይታሰባል። ይሄ ክፍል ሕዝቅኤል 18 ላይ እስራኤል በጣም ተጨነቀች። ከውጭ ጠላቶቿ እያስጨነቋት ነው። ከውስጥ የመሬት መንቀጥቀጥ አለ። ውስጣዊ በጣም ስጋት አለ። በጣም ብዙ ነገር በውስጥ በኩል እየሆነ ነው። ውጭ ደግሞ ጠላት ከቧታል። በተለይ የአሦር ንጉሥ እስራኤልን በጣም እያጠቃ እየወጋ በጦርነት ኢየሩሳሌምን ለመማረክ የደረሰበት ጊዜ ነበረ። በጣም ተጨንቃለች እስራኤል ከአቅሟ በላይ። በተለይ የአሦር ንጉሥ እያደረገ ያለው እንደውም የአሦር ንጉሥ እስራኤልን ባስጨነቀበት ጊዜ የእስራኤል ንጉሥ በወቅቱ የነበረው ሕዝቅያስ በጣም ሲሳለቅበት ይህ የአሦር ንጉሥ እንመለከታለን። ምን ይለዋል? እስከዚህ የተማመንክበት ነገር ምንድን ነው? ይሄ ያለኝ ትላለህ፣ ነገር ግን ባዶ ነህ፣ ምንም የለም ይለዋል። ሁለተኛ ነገሥት ምዕራፍ 18 ላይ ሄዳችኋል። ይህ ያለኝ ትላለህ፣ እግዚአብሔር አለኝ፣ እንደዚህ ያለኝ ትላለህ፣ ምንም የለህም፣ ባዶ ነህ፣ ደግሞ ምንም አታመጣም እያለ እስራኤልን በሚያስጨንቅበት ጊዜ ነበረ የአሦር ንጉሥ ከውጭ። ይህ ሳያንሳት እስራኤል ውስጥ ደግሞ በጣም ብዙ ትልልቅ ነገሮች ይፈጠር ነበረ። አንዳንዱ የመሬት መንቀጥቀጥ ነበረ። አንዱ በአንዱ ላይ ተደራርቦ፣ በምስራቅ ሌላ የሚያስጨንቃት ጦር አለ። የአሦር ንጉሥ አለ። እስራኤል ምጥ ውስጥ ነበረች። ይህ ዝማሬ ሲጻፍ በጣም ምጥ ውስጥ ነበረች። ተጨንቃለች፣ ከውስጥም ከውጭ። አንዱን ስትለው አንዱን ስትለው አንዱ በሆነበት ሁኔታ ላይ ያውም ጠላት በሚዘባበትበት ሁኔታ ላይ ባዶ ነህ፣ ዝም ብሎ ባዶ ቃል ነህ፣ ምንም የለህም እያለ በሚዘባበትበት ሁኔታ ላይ እያሉ ነው ይህ ዝማሬ ተጻፈ ተብሎ የሚታሰበው። ይህ የአሦር ንጉሥ ኢየሩሳሌምን ወረረ። ኢየሩሳሌምን ቀኝ ሊገዛ። ይህ ማለት ደግሞ ለእስራኤል የሞት ሞት ነው። ባርነት፣ ቀድሞ ወደ ነበሩበት ሕይወት ወደ ባርነት ሊመለሱ የአሦር ንጉሥ ኢየሩሳሌምን ሊገዛ ከጫፍ እንደደረሰ ክፍሉ ይናገራል። ኢየሩሳሌምን ሊገዛ ጫፍ ላይ ደርሷል። ነገር ግን እግዚአብሔር ጣልቃ የገባው ኦቨርናይት ነው። በአንድ ጀንበር እግዚአብሔር ይህንን ሁሉ ታሪክ እንደቀየረ ክፍሉ ላይ ይናገራል። ይህ በሆነበት ሁኔታ ነበረ የቆሬ ልጆች ይህን ዝማሬ ጻፉት። የግል ጉዳይ አይደለም፣ ግን እስራኤል እንደ አገር ነበር የተጨነቀችው። ለእኛ ቀላል ነው፣ ብዙ ሩቅ መሄድ የለብንም። እናውቃለን የጦርነትን አስከፊነት እና የአሦር ንጉሥ እስራኤልን ኢየሩሳሌምን ገዝቶ ቢሆን ኖሮ ይህ የአሦር ንጉሥ ነገሮች እንዳሉ አይቀጥሉም። እስራኤል እንደዛውን አትቀጥልም። የአምልኮ ነፃነት አይኖርም። ተመልሶ ወደ ባርነት ነው የሚገባው። ተመልሰው ወደ መማቀቅ ነው፣ ቀድሞ ወደሚያውቁት የመማቀቅ ሕይወት ነው። ምክንያቱም ባርነትን እስራኤል በደንብ ጠንቅቃ ታውቃለች። በብዙ ንጉሶች ስር ባሪያ ሆና ታውቃለች። በግብፅ ባርነት በብዙ እና ደግሞ ታሪክን አይረሱም እስራኤላውያን።
ስለዚህ ይሄ የአሦር ንጉሥ እስራኤልን ወይም ኢየሩሳሌምን ገዛ ማለት ያዘ ማለት በቃ እነዚህ ነገሮች ሁሉ ተበላሻሹ ማለት ነው። ነገሮች በሙሉ እንዳለ አይቀጥሉ። ይህ እንዲሆን አልተፈለገም። ማንም ይሄ እንዲሆን አልፈለገም። ልቡ በጣም ከብዷል። ልክ በእንደዚህ አይነት ሁኔታ ላይ እያሉ ነበረ ይሄ ዝማሬ የተጻፈው። የሚገርማችሁ ጦርነቱን ለመከላከል አቅም እንዳይኖራቸው ውስጥ ደግሞ የመሬት መንቀጥቀጥ፣ ሌላ አደጋ አስጨንቋታል እስራኤል እንደ ሀገር እና በዚህ ወቅት ነበር ይሄ መዝሙር የተጻፈው። እየደረሰብን ያለ መከራ አለ። አዎ አለ። ያውም ትልቅ ሁለት አይነት መከራ። አንደኛው የተፈጥሮ ናቹራል የሆነው ይሄ የመሬት መንቀጥቀጡ፣ የውሃ መናወጡ። እንደውም እዛ ጋር ሲጽፍ እነሱ የጻፉበት መንገድ ደስ ይላል። ሁለተኛው ሰው ሰራሹ ይሄ ጦርነት የሚባለው ነገር በሁለት አለት ውስጥ ትልልቅ አስፈሪ አለቶች ውስጥ ያለ ስጋት ውስጥ ያለ መከራ። ተፈጥሯዊው መከራ ሲናገር እዚህ ጋር እንደምንመለከተው ምድር ብትነዋወጥ ብትንቀጠቀጥ፣ በጣም መናወጥና መንቀጥቀጥ ነበረ። ተራሮች ወደ ባህር ልብ ቢሰምጡ። ምን ማለት ነው? የውሃው ብዛት ተራሮችን ለማስመጥ እስኪያስችል ድረስ እንግዲህ ዝናብ ይሁን ምን ይሁን አላውቅም፣ እንደዛ እስኪሆን ድረስ ተራሮች ወደ ባህር ውስጥ ቢሰምጡ ይላል። ውሆች ቢቆሽሹ፣ እያየነው ያለው ውሃ ንጹህ ውሃ እንደዛ የተከማቸው ውሃ ቢቆሽሽ፣ አረፋ ቢደፍቁ ይላል የቆሬ ልጆች ዝማሬ ውስጥ። ከውሃው ሙላት የተነሳ ተራሮች ቢዋጡ፣ ይሄ ሁሉ ናቹራል የሆነ ዲዛስተር። በዚህ ሁሉ ውስጥ ይላሉ የቆሬ ልጆች አንፈራም፣ አንንቀጠቀጥም። እየደረሰብን ያለው መከራ ሁለት አይነት ነው። የምንችለው እንደ ሰው በጦርነት ልንቋቋም የምንችለው፣ የማንችለው ተፈጥሯዊ አሁን ያለበት ሁላችሁ። ግን ይሄ ሁሉ በእኛ ላይ እንደ ዝናብ ቢወርድ እንኳን አንፈራም፣ አንንቀጠቀጥም። ለምን? ለምንድን ነው የማይፈሩት? ለምንድን ነው የማይንቀጠቀጡት? ዝማሬያቸው እንደዚህ ይላል፣ አምላካችን መጠጊያችንና ኃይላችን። መጠጊያና ኃይላቸውን መሸሸጊያቸውን ጉልበታቸውን ማንን ያደረጉት? እግዚአብሔር ረዳታችን ነውና ተፈጥሯዊም ሆነ ሰው ሰራሹ ችግርና መከራ እንዴቱንም ቢደራረቡብን ቢፈራረቁብን የሰራዊት ጌታ እግዚአብሔር ከኛ ጋር ነው። ስለዚህ አንፈራም። ኃይልና ጉልበታችንን ተማምነን አይደለም፣ ግን በጌታችን ታምነን እነዚህን አንፈራም። ተፈጥሯዊው ጦርነት ቢሆን፣ ስጋዊው ሰዋዊው ጦርነት ቢሆን፣ ተፈጥሯዊው ዲዛስተር ቢሆን አንፈራም። የማንፈራው ራሳቸው ሲጀምሩ ዝማሬውን ሲጀምሩ አምላካችን መጠጊያችንና ኃይላችን ነው ብለው ነው የጀመሩት። ምን ማለት ነው? መታመኛቸውን በእግዚአብሔር ላይ አድርገው ነው የጀመሩት። ስለዚህ እግዚአብሔር ከኛ ጋር ነውና አንፈራም። ቅድም የጠቀስናቸው እነዛ ነገሮች ሊሆኑ ይችላሉ ከሰው አእምሮ በላይ። ነገር ግን አንድ የሚያውቁት ነገር አለ። የያዕቆብ አምላክ መጠጊያችን ነው ይላል። ከዛ ይህንን ብለው እነዚህ የቆሬ ልጆች ቁጭ አይሉ። ለራሳቸው የሚሟሟቁበት ሀሳብ ብቻ አይደለም፣ ኢንካሬጅድ የሚሆኑበት ሀሳብ ብቻ አይደለም፣ ግን ግብዣ ያደርጋሉ። ምን ይላሉ? ኑና እዩ ካላመናችሁ፣ ኑና እዩ ካላመናችሁ።
እያሉ በእነዚህ መናወጦች ሁሉ ውስጥ ነበር የእግዚአብሔርን ጥበቃ ለማሳየት የቆሬ ልጆች ይህንን መዝሙር የዘመሩት የተቀኙት። ከራሳቸው አልፈው ቁጥር 8 ላይ የእግዚአብሔርን ሥራ በምድርም ያደረገውን ተአምራት እንድታዩ ኑ። አታምኑ ማለት ኑና እዩ። እኛ የምናወራው የምንታመነው እግዚአብሔርን ነው፣ ዝም ብለን ከራሳችን አይደለም። እና ደግሞ እየሆነ ያለውን ነገር የእኛ ስራ ነው። ኑና እዩ እግዚአብሔር ያደረገልንን ተአምር እያሉ ይጋብዛሉ። እነዚህ የቆሬ ልጆች በዝማሪያቸው በጣም አስጨናቂ ጊዜ ውስጥ እያለፉ፣ በሚገርም መከራ ውስጥ እያለፉ ይሄኔ ነው እኔ ዛሬ ከእናንተ ጋር እንድካፈል የወደድኩት ክፍል የሚመጣው። ቁጥር 10 እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። ይሄኔ ነው እግዚአብሔር በቃሉ የተገለጠው። እግዚአብሔር እረፉ ሲል እዚህ ጋር ዝም ብሎ በቃ እረፉ፣ እሺ ተዝናኑ፣ ሪላክስ አድርጉ፣ መጨነቃችሁን፣ ጦርነቱን በራሳችሁ ለማሸነፍ ትግሉን በጉልበታችሁ ተዉት፣ እርሱት እያለ አይደለም። እረፉ ሲል በቃ እርሱት፣ እነዚህ የሆኑትን ነገሮች ምናምን እርሱት እያለ አይደለም። አንደኛ ሊረሳ አይችልም። በጭንቀታቸው ጊዜ ነበረ ይህንን ዝማሬ የዘመሩት እና እግዚአብሔር እርሱት እያለ ሳይሆን ጦርነቱን ለማሸነፍ አትሞክሩ፣ አቁሙ። ይሄ ሁሉ ያስጨነቃችሁ፣ ከአቅማችሁ በላይ የሆነባችሁ፣ ከተፈጥሯችሁ በላይ የሆነባችሁ ሁሉ ተዉት። በእኔ ቁጥጥር ስር ነው ያለው። እረፉ። በራሳችሁ አትሞክሩ። በቃ እረፉ። ኢትስ አንደር ማይ ኮንትሮል፣ በእኔ ቁጥጥር ስር ነው እያለ ያለው እግዚአብሔር። ይህንን ሀሳብ እግዚአብሔር ሲናገር የተናገረው ለተቆጡ እስራኤላውያን፣ ሰልፉን በራሳቸው ለመዋጋት ለተዘጋጁ እስራኤላውያን፣ ለተጨነቁ እስራኤላውያን፣ ሰልፉ ለበዛባቸው እስራኤላውያን፣ መቋቋም ላቃታቸው እስራኤላውያን ነበረ እግዚአብሔር እረፉ ያለበት ምክንያት። በተለይ አሁን ያነበብኩት ቁጥር 10 እረፉ እኔም አምላክ እንደሆንኩ እወቁ። እግዚአብሔር በራሱ ተማመኑ፣ ስለ ራሱ ነው። እኔን እወቁ፣ ማወቃችሁ ማረፊያችሁ ይሁን፣ የምታርፉት እኔን በማወቅ ይሁን የሚላቸው። ጉልበታችን፣ መሸሸጊያችን፣ በዙሪያችን ያለው ሁሉ ቢጨልምብን በማንም ሕይወት ይጨልማል። ጋሻ አድነው ትልቅ ሰው ስለሆነ ጋሻ አድነው ጋር ብቻ ነው የሚጨልመው ነው። በማንም ሕይወት ውስጥ ጨለማ ይመጣል። የተለያየ መልኩ ሊለያይ ይችላል። በማንም ሕይወት ውስጥ ሰልፍ ይበዛል እና በተለይ ይሄ ክፍል በተጻፈበት ጊዜ የነበረው የእስራኤል ሰልፍ በጣም የሚያስጨንቅ ከውስጥም ከውጭ ምነው ባልተፈጠርኩ ይህን ዘመን ባላየው የሚያሰኝበት ጊዜ ላይ ነበረ። ይጨልማል። በማናችን ሕይወት ጨለማን ኤክስፒሪየንስ እናደርጋለን። ከብዶን ያውቃል። ከአቅማችን በላይ ሆኖብን ያውቃል። አንዳንዶች የሞኝ ውሳኔ የሚወስኑት ራሳቸውን ለማጥፋት እንደዛ አይነት ውሳኔ የሚወስኑት ከብዷቸው ጨልሞባቸው ከዚህ አይብስም ብለው ነው። እግዚአብሔር ግን እያለ ያለው እረፉ፣ በራሳችሁ እነሱን ሰልፎች ለማሸነፍ አትሞክሩ፣
አቁሙ። እኔ አምላክ እንደሆንኩ ወቁ። እኔን በማወቅ እረፉ። ዛሬ ቢጨልምብን፣ ቢከብደን፣ ሰልፍ ቢበዛ፣ በውስጥ በውጪ ስራ ቦታ እኔ አለሁ እረፉ እያለ ነው እግዚአብሔር እስራኤልን በዚህ ዝማሬን ያሳረፈው። ቁጥር 11 ሲጨርስ ምን ይላል? የሰራዊት ጌታ እግዚአብሔር ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው የሚለው። ስለዚህ እግዚአብሔር እኔ ነኝና ማረፊያ በእኔ እረፍ ነው እያለ ያለው። ከክፍሉ እንደምንረዳው እስራኤልን ያሳረፈው እግዚአብሔር በዛ ጊዜ። ስለዚህ እግዚአብሔር በእነዚህ ሁሉ ከእነዚህ ነገሮች ሁሉ በላይ ነው። ስለ ኃያልነቱ ስለ ጌትነቱ ራሱ እግዚአብሔር እየነገረን ነው። እኔ ኃያል ነኝ፣ ከገጠመ ችግር በላይ ነኝ፣ እኔ ከጨለማ በላይ ነኝ እኔ እያለ ነው። ቁጥር 10 ላይ እረፍ፣ ከሰልፍ በላይ ነኝ እኔ። እግዚአብሔር እኮ ነው እንዲህ እያለ ነው ራሱ እግዚአብሔር። ይህ እኮ የቁጥር 10 በተለይ የእግዚአብሔር የራሱ ሀሳብ የእግዚአብሔር የራሱ ቃል ነው። እኔ ከጨለማ በላይ ነኝ፣ እረፍ። ስለዚህ ስለ እግዚአብሔር ኃያልነት ስለ ጌትነት እየነገረን ያለው ራሱ እግዚአብሔር። የእግዚአብሔር ባህሪ ነው ኃያልነቱ። ስለዚህ ሰልፍን በራሳችን ለመታገል እየሞከርን ያለነው ነገር አለ። ዛሬ እኔና እናንተ ምንድን ነው ያስጨነቀን? እኔና እናንተ ልክ እንደ እስራኤል የከበደብን ምንድን ነው? በሀገራችን ጉዳይ፣ በቤተ ክርስቲያን ጉዳይ፣ በቤተሰባችን ጉዳይ፣ በግል ጉዳያችን፣ ስራ ቦታ ሊሆን ይችላል፣ ትምህርት ቤት፣ በትዳራችን ሰልፍ በዝቶብን ይሆን? በጣም አስጨንቆን ይሆን? ከውስጥም ከውጭም እየታገልንበት ያለ ጉዳይ ይኖር ይሆን? አንዱን ስንለው አንዱ፣ አንዱን ስንለው አንዱ፣ በቃ ያቃተን በቃ ይሄ ነገር ምን ነው ያልነው ነገር አለ። እንደው ብገላገል እንደዚህ የሰነፍ ሀሳብ ብልጭ ብሎባቸው ያውቃል? ምን ነው እንደው ኢየሱስ መጥቶ ይገላገል። ኖ ይሄ ሰልፍማ እዚሁ እግዚአብሔር ራሱ እንደተናገረን በቃሉ በእግዚአብሔር ላይ ታምነን አርፈን አሸንፈን ነው እንጂ የምንሄደው እንደ ሰነፍ እጅ ሰንተን አንሄድም፣ አናልፍም። ስለዚህ እየታገልንበት ያለ ጉዳይ ምንድን ነው? ራሳችንን እንመልከትና ጋብዛቸዋለሁ። አንዱ ስንለው አንዱ ምንም አልቀና ያለ ያቃተን ያስቸገረን አልያዝ ያለ እንዴ ስራ እኮ ሰርተን ገንዘብ ላይኖረን ይችላል። እንዴት እንላለን? የት ሄዶ ነው ገንዘቡ? ወይ ደግሞ አሁን ሰላም ተፈጥሮ አሁን ቢሮ ውስጥ እንደገና ሌላ ጭቅጭቅ እና በቃ ግርም ብሏችሁ ጭልም ብሎባችሁ ያውቃል? ላይፍ ከብዷችሁ ያውቃል? ኦፍኮርስ ያውቃል። የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ እኔን በማወቅ እረፉ፣ እኔን በማወቅ እረፉ። ሰልፉ የእናንተ አይደለም። ሰልፉ እግዚአብሔርን በማወቅ የሚታረፍበት ምንም አታመጡም ተጨንቃችሁ፣ ምንም እግዚአብሔርን በማወቅ ግን ታርፋላችሁ። ስለዚህ የሰራዊት ጌታ እግዚአብሔርን በቁጥር 10 ላይ ራሱ የተናገረው እኔን በማወቅ እረፉ ይለናል። እንጸልይ።